ጉራጌ ገብተናል። አብዛኛው ሰው ጉራጌ ሲባል መስቀልና ክትፎ መርካቶና ሱቆቻቸውን የሚያስታውሰው። በእርግጥ የአይኤምኤፍ ኢኮኖሚስቶች የዓለም ባንክ ተንታኞች የማይረዱት ውስብስቡ የመርካቶ ንግድ እንዴት ለእነሱ በደንብ እንደተገለጠላቸው ቃዋ እየጠጣን ማውራታችን አይቀርም። የጉራጌ የጎጆ ቤት፣ የቃቄ ወርዶት፣ የጆካ ቂጫ፣ ቆጮና ጭፈራቸው ቀኑን ሙሉ ብናወራው አያልቅም። ለዛሬው ግን ከ15ኛው ክፍለ ዘመን ጀምሮ ጠብቀው ያቆዩትን ለዛሬቱ ኢትዮጵያ ምሳሌ መሆን የሚችል ብዙም ያልተወራለት አንድ ባህላቸውን ላሳየ። ጉራጌ ቤት ቆንጆ፣ መንገድ ሰፊ መሆን አለበት ብሎ ያምናል። የምትመለከተው አንድ የጉራጌ የገጠር መንደር ነው። የመንገዱን ስፋት ልብ ብላ አስተውል። እዚህ መኪና አይገባም። ታዲያ የአንድ ትንሽዬ የገጠር መንደር መንገድ ለምን በዚህ ደረጃ ሰፊ መሆን አስፈለገው? ማንስ ገነባው ካልከኝ 600 ዓመታትን ወደ ኋላ ልመልስ ነው። ነገርየው ጀፎረ ይባላል። አውራ ጎዳና ልትለው ትችላለህ። ጥንታዊ የጉራጌ ብሔረሰብ የምህንድስና ጥበብ ነው። ዘንድሮ ለሎጅ ታስበው የሚገነቡ ውብ የጎጆ ቤቶች ጉራጌ ለቱሪስት ሊያከራየው ሳይሆን ሊኖርበት የሚሰራው መደበኛ ቤቱ ነው። ቤቶቹ በሁለት ረድፍ ቀጥ ያለ መስመር የመያዝ ግዴታ አለባቸው። ምክንያት መሃሉ የህዝብ መንገድ ነው። ጀፎረ መስቀል ይከበርበታል። በሰርግ ጊዜ ይጨፈርበታል። በሐዘን ወቅት ይለቀስበታል። በአዘቦት ቀን እረኞች ከብት ይነዱበታል። ሕፃናት ይጫወቱበታል። አባቶች ይመክሩበታል። ወጣቶች ፈረስ ይገሩበታል። ጀፎረ የሕዝብ ነውና አጥሮ ባትጋሩኝ ማለት ከማኅበረሰቡ ያጋጫል። አስበው፣ ይህንን 600 ዓመታት የቆየ ባህል ኢትዮጵያ ከተሞቿን ስትመሰርት ተጠቅማበት ቢሆን በዘመናዊ አርክቴክቸር የት በደረስን ነበር። ኢትዮጵያ ውጭጩን ስትማትር በውስጡ አቅፋ ያዘቻቸው ድንቅ እሴቶች እንዴት እንዳመለጧት فرحم ديوخش قابر اتوطا نقرت يخر ورور عطاتير ديوخش قابر اتوطا نقرت يخر ورور قابر نقرت يا جفورن قابر عطيت تبتو قابر يتمتت يداك قابر يتسكروا قابر زنقاز قاتقوان قابر ياترانمو قابر زدرت يتقادر قابر عنك كتروا عشان بزاونا تبخير نبرتي روي يا زهري عكي بقعدك باشا يزنن كتاي تاندشا عفرو برن فرشا فشا يبانا لفرقتو وطاقي عمي بيتاني قابل نبرت يا صارت فكر زادره يتيطا بافر فكا كتاواندا يخر وخي اغندا ديو قابر خداش قابر 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 ديو قابر خداش قابر